السلام عليكم ورحمة الله وبركاته ودنا የተከበራችሁ ሙስሊም እህት ወንድሞቼ በእያላችሁበት ሰላማችሁን ያብዛልኝ እንደውም ክርስቲያን ወገኖች ሰላም ብያለሁኝ ያው እንደሚታወቀው ይሄን ሰሞን እየተሄደ ባለው ነገር ሰላም እናምጣ በሚል ካባ ለብሰው የባስ ነገሩን እንዲቀጣጣል የባስ እንዲስፋፋ አውዱ እንዲሰፋ ያደረጉት ይገኛልና እሱ ምንድነው ሁለቱም ልጆች መጥተው ይቅርታ ይጠይቁ የሚባለው ጉዳይ ለታውቁት የሚገባው መጀመሪያ ደረጃ አሲያ ይቅርታ ተጠይቅ ማለት ነይና መስቀል ሰሪ እንደማለት ነው የማይቻል ነው ይሄንን ለታውቁት ይገባል በሌላ በኩል ደግሞ ያቺኛይቱ ብቻ ይቅርታ ተጠይቅ የሚለውን እንኳን የሚስማማ ሙስሊም የለም አራት ነጥብ ለምንድን ከተባለ የተሰደበው የሆነ ግሩፕ ወይም ደግሞ የሆነ ግለሰብ አይደለም የተሰደበው የዓለማት እዝነት የተላኩ ነብያችን ሰለላሁ ዐለይሂ ወሰለም ናቸው የተሰደቡት ማንንም የሷን ይቅርታ ለመቀበል ስልጣን የለውም ማን ስለሆነ ነው አይቻልም ማስለን ስለማይቻል እሷ በህግ ነው የምትጠየቀው የእምነት አባቶች እንሰብሰብ በመትሉት ላይ ስብሰባው የምንድነው መሆን ያለበት በቲክቶክ ላይ ያለ የሃይማኖት ትንኮሳ እንዲቆም በጋራ መፍትሄ መፈለግ ነው እንጂ ሁለቱም ልጆች ቀርበው ይቅርታ ይጠይቁ ማለት ጭራሽ የማይታሰብ ነው ሙስሊም እህት ወንድሞችም በዚህ ጉዳይ ላይ ተሰብስባችሁ እንዳታወሩ ሁለተኛ የፈለገው ይምጣ ይያሉ እየፎከሩ ነው ያን አብረን የምናየው ይሆናል ሰላም አለይኩም ይሄ መልእክቴን ሼር አድርጉልኝ ሙስሊም እህት ወንድሞቼ ሰላም ብያለሁ እንደውም ክርስቲያን ወገኖች ያተበለ የሚል ኮሜንት አይቼ እየሳኩ ነበርና ለማንኛውም አሁን የተለያዩ መረጃዎች እየወጡ ነው ልጅቱን ወደ ሀገር ለማስመለጥ እና የቤት ስራ ልሰጣችሁ ነው የበኩላችንን ጥግ ድረስ እንሰራለን መስሏቸው ነው እንጂ ሀገርን ብትገባ ማስመለጥ አይባልም እንደስከዛሬው እየተረገጥን ሁለተኛ ዜጋ ተብለን የምንኖርበት ጊዜ አልፏል እና ምንድነው የምታረጉት ይሄን የምሰጣችሁን ቁጥር ሪፖርት ላይ የሚሰሩ ፖሊሶች ናቸው ሪፖርት ላይ ማስቀረት ይችላሉ የበኩላችሁን ሁላችሁም ይሄን ቁጥር ሴፍ አድርጋችሁ በእንግሊዘኛ በአረበኛ የተሰራ ቪዲዮ ዳውንሎድ ያያረጋችሁ በWhatsApp ቁጥራቸው ትልካላችሁ ሁላችሁም ልብ ብላችሁ አዳምጡኝ ቁጥሩን ሰጣችኋለሁ እዚህ ላይ በፖስታው ይዘጋብኛል እነሱ ያዘጉት እንጂ አሁን አላዘጋም ቁጥር በወስቼ +971 +971 55 99 3 ጊዜ 21 58 በዚህ በቁጥር ሴፍ አድርጋችሁ ቪዲዮ ከለላችሁ ፖስትላችኋለሁ አረበኛም እንግሊዘኛም ይሄን ዳውንሎድ ያያረጋችሁ የምለቅላችሁን ቪዲዮ አስከትዬ ለቅላችኋለሁኝ አሁን በዚህ በWhatsApp ቁጥር ሪፖርት አቀርባላችሁ ሪፖርት ላይ ያስቀሯታል ተገባችም ማምለጫ የላትም ሱብሃንአላህ ወልሐምዱሊላህ ولا إله إلا الله والله أكبر ولا حول ولا قوة إلا بالله العلي العظيم رسول صلى الله عليه وسلم سلا جمعة كان تعلق أنك سنناكرو የጁማዓ ቀን የቀኖች ሁሉ ንጉስ ነው እነዚህን አምስት ነገሮች በጁማዓ ቀን ተከስተዋል ብለዋል አንደኛ አላህ አደም አለይሂ ሰላምን የፈጠረው በጁማዓ ቀን ነው ሁለተኛ አደም አለይሂ ሰላም ከጀነት የወጡት በጁማዓ ቀን ነው ሶስተኛ አደም አለይሂ ሰላም የሞቱት በጁማዓ ቀን ነው አራተኛ ቂያማ የምትቆም አላህ ሆይ ማንነቴን አስታውሰኝና ወደ አንተነትህ አዙረኝ ከኔነቴ ነቅለህ ወደ አንተነትህ አቅርበኝ ድክመቴን አሳውቀኝና በልቅና ባዶነቴን ሙላው ወንጀሌ ብዙ ሊሆን ይችላል اللهم اهدني فيمن هديت وعافني فيمن عافيت وتولني فيمن توليت وبارك لي فيما أعطيت وقني شر ما قضيت اللهم إني أسألك فرجا قريبا وصبرا جميلا إليك يا رب ألجأ وليس لي سواك فاجبر قلبي وفرج همي ويسر أمري واقضي حاجتي نبي من قالوا أتحبون أن تجتهدوا في الدعاء بدعاء لمبرت حتى تفلق الله شو قالوا نبي قالوا نعم أوني الله ملك تنيا قال قولوا بلوا عن قدا اللهم أعني على ذكرك